شمون منا جنا يا وندم مالا جنا يا زاغو مزبلاتنا جنا جنا منو تناكنا جنا لجنا لجنا جنا ወደ መርከባችን መተናል ማለት ነው። እንደምታዩት እዚህ ጋር ልዩ ድባብ ላይ እንገኛለን። እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው። ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል። እንግዲህ እስኪ መልታችንን ደግሞ በድጋሚ መርከብ ላይ ምን አይነት ፕሮግራም ይሆናል የሚሉትን አብረን ነው የምናየው ማለት ነው። በጣም ወደነዋል። በጣም ደስ ይላል። ስለዚህ አሁን የምናደርገው ምንድነው ሩታዬን ይዘናት ወደ መርከቡ ላይ ነው የምንወጣው። ዛሬ ደግሞ ብዛት ሰው መጥቷል፣ እየጠበቁን ነው። ከዛ ባለፈ ደግሞ ባለፈ ያልመጡ ሰዎች በሙሉ ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ። ስለዚህ ሞረ መልሳችንን በጣም ወደድኩት ማለት ይቻላልና በጣም ነው የሚያምረው። ጫጫታ አለ ምናምን፣ ግን በቃ ለሁሉም ነገር ዛሬ ግዴታችን ነው አጭሰን እናልፈዋለን ማለት ነውና በጣም ደስ ብሎኛል። ግን ወጪ እየበዛብን ነው። ሰርጉ መልሱ ወጪው ከበደኝ። ስለዚህ ምን ማድረግ አልተመቸም ማለት ነው። አይ ደስ ብሎኛል። እውነት ለመናገር ለጨዋታ ነው። በጣም ደስ ብሎኛል በመኖሪ እና ደግሞ በጣም አሪፍ ፕሮግራም ነው እያሳለፍን ያለ ነው። ባለፈው ጽድት ያለ ሰርግ ነበረ። ዛሬ ደግሞ አሪፍ መልስ ነው እያሳለፍን ያለ ነው። እዚህ በመሆኔ ደስ ብሎኛል። ግን ደግሞ ባይዘው ዳኒ ማለት ነው ለኔ ፕሮግራም ብሎ ብዙ ወጪ አውጥቷል። አብዛኛው ሰው ሁሉም ነው ማለት ትችላላችሁ። በቃ ፕሮግራሙ ላይ ላለመቅረት ለመገኘት ሲሉ ሁሉም ወጪ በወጪ ሆነዋል። ግን ደግሞ ለአንተ ሰርግ ያብቃኝና እኔ ከዚህ በላይ ወጪ ለማውጣት ያብቃኝ። አይ ከዛ በፊት አሁን ቢመልስልኝ አሁን ስንት ድራማ በድርሃም በ4000 አሳነስኩ። ያወጣው ብዙ ነው። ኦኬ ያወጣው አይ አሁን ስልክ የገዛሁት ለማለት ነው። ስልክ ውሃ ውስጥ ገብቶና ስልኩ ውሃ ውስጥ ገብቶልኝ እግዚአብሔር ይመስገን። አሁን ግን አይፎን 16 ፕሮ ማክስ ገዝቷል። አንዳንድ ጊዜ ነገሮች ለመልካም ናቸው። ከዛ በፊት ጀስቲን ላይ ከጥጌ ጋር እየሄዱ ስልኩ ውሃ ውስጥ ገብቶበት ነበረ። ግን በጣም አዝኖ ነበር። እግዚአብሔር ደግሞ የተሻለውን ሰጠው ማለት ነው። እና ለበጎ ነው። 16 ነበር የያዘው ወደ 16 ተቀየረ እንጂ ምንም ለውጥ የለውም። ስለዚህ ታርጋለህ ነው አይታላ። ደስ ብሎኛል ፕሮግራማችሁ ላይ በመገኘቴ። አብርሽ በጣም ጥሩ ሰው ነውና ሩታም በጣም ደስ የምትል ሰው ነችና እናንተ ሰርግ ላይ በመገኘት ቀጥሎ ደግሞ መልሳችሁ ላይ በመገኘት ደስ ብሎኛል። ክልክሉን ያው ዋልሳው ቡታጅራ እናደርገዋለን። እሱን እንግዲህ የምናስብበት ይሆናል ማለት ነው። ግን ደግሞ አሁን ዛሬ ፈታ እንድትል ነው የምፈልገው። ዳኒሻ ወንዱን አናግረናል ወይ? እናቴ ሰላም ነው? እንዴት ነሽ? እንኳን አብሮ ደስ አለን። እናመሰግናለን። ሰላም ነው? እሺ ማሬ ቴንክ ዩ። እንግዲህ ፋሚሊዎቻችን ወደ ጥጌ መተናል። ቅሬታሽንም አሁን ወደ ሀገራችን የምንመለስበት ጊዜም እየቀረበ ስለሆነ ዳኒ ቅሬታውን ተናግሯል። ብዙ ወጪ አውጥቻለሁ ለአንተ ሰርግ ላይ። ስለዚህ አንቺም ቅሬታም ካለሽ ደስታም ካለሽ አሁን መናገር ትችላለሽ። እሺ ጋይስ እንዴት ናችሁ? መጀመሪያ እሺ
ምንድነው እኔ ቅሬታ የለኝም። ቅሬታዬን እንደ ሁሉም ነው። ወጪ በጣም ናናችን አዝሮታል። ኧረ በቃ ጥቄ ወጪ እና ግን አሪፍ ጊዜ አሳልፈናል። ደስ የሚል ጊዜ አሳልፈን ባለፈው ሰው የገባ መስሎኝ። ወይስ ቅሬታ ወጪ ነው። ሌላ ግን አሪፍ ጊዜ አሳልፈናል ምናምን እና ደግሞ ባለፈው የደረሰብን ነገር ነበረ። ተገልብጠን ነበረ ጀስት ጌር ጫወትን ባህር ውስጥ ተገልብጠን ነበር። እሱ በጣም የሚያስፈራ ነገር ነበር የገጠመን እና አሁን ግን በጣም ሰላም ነን፣ ደህና ነን፣ ተረጋግተናልም። አሪፍ ጊዜ ነው ያሳልፍነው። በጣም ቆንጆ ልንሄድም ስለሆነ ግን በነገር ደስ ብሎኛል። አገሬ ናፈቀኝ። እኔ እውነት እዚህ ሰለቻል፣ በጣም ሰለቻል። እና ፋሚሊዎቻችን እንግዲህ ጽጌም ሀሳቧን ገልጻለች፣ ዳኒም ሀሳቡን ገልጿል። እስኪ ከኦዲየንሶቻችን አንዱ ለሰው ጠርተን ደግሞ ከኦዲየንሶቻችን እናወራለን። ገና አልወጣንም ወደ ላይ ወደ መርከቡ፣ እኛ ታች ሆነን ነው። ወይኔ ድባቡ ደስ ሲል በጣም ሄሎ። እኔ ሌላ ነው የወደድኩት። መርከቡ ግን ማሄድ ይመስላል፣ ግን በጣም ይሄዳል፣ በጣም ይሮጣል። እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም ደስታም ሊሆን ይችላል የሚያወሩት ነገር ይኖራቸዋል ብዬ አስባለሁ፣ ላይ እስከምንወጣ ድረስ ማለት ነው። ስለዚህ እስኪ ሀኒ ምን አይነት ስሜት ተሰማሽ? እዚህ ጋር ብዙ ያለች ሀኒ ትባላለች። ሰላም ቤተሰቦቻችን እንደምናችሁ። አብርሽና ሩታን ስላገኛችሁ በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ እና ሰርጋችሁ የአብርሃምና የሳራ ያርግላችሁ። እኔ በጣም ደስተኛ ነኝ ስላገኘኋችሁ። ደስተኛ ነሽ? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሽ? አትፍሪም? ችግር የለም። አረ ማርያም በጣም ደስተኛ ነኝ ስላገኘኋችሁ። በጣም እድለኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ደግሞ በፍሬ ባርካችሁ። አሜን አሜን። እናመሰግናለን። ብዙዬ እሺ፣ ምንድነው የሚባለው? ደስ ያለሽን በእና ገላጊ ቅሬታም ደስ ያለሽ። ሰላም ውድና የተከበራችሁ የአብርሽዬ ኤንድ የሩትዬ ቤተሰቦች፣ እኔ ለማታውቁኝ ብዙዬ ይባላለሁኝ። አብርሽዬ እና ሩትዬ ስላገኘኋቸው ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለኛ በቃ በጣም ትልቅ ትምህርትን ያስተማራችሁት እውነት ለመናገር ማለት ነውና እዚህ ስለደረሳችሁ ደግሞ በጣም የማመሰግነው። እኛም እናመሰግናለን። በጣም ወዳችሁ። እኛም እንወድሻለን። ኑሪልን። እንግዲህ ፋሚሊዎቻችን ከኦዲየንሶቻችንም ይሄንን የመሰለ ሀሳብና አስተያየት ተቀብለናል ማለት ነው። እንግዲህ ሩታዬ ደግሞ መታ ዋናዋ ባይዘው ማለት ነው በቀድሞውኑ ደስ አለኝ። እንደባለፈው አልመሸምና በጣም ድባቡ ምናምን ያምራል፣ ከተማው ያምራል። እዚሁ መርከብ ላይ ሆነን ከተማውን እየጎበኘን እያየን ነውና በጣም ደስ የሚል ነገሮች አሉት። እናንተም እንደምታዩት ማለት ነው ፋሚሊቲ እንደዚህ አምሮባት ፏሽብርቅ ድምቅ ብላላችሁ። ባይዘው በጣም ነው ያማረባት ከምላችሁ። እንዳውም እኔ አላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር እንዴት እንዳማረበት በደንብ ያሳዩና ከዚህ ሊጀምር ያምራል። ልብሷን በጣም ነው የወደድኩት፣ ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። አለፈው ጊዜ አጥሮን ሩታዬም በስነ ስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ፍትት ብለሽ ማለት ነው። በደስታ ሰላም ውድና የተከበራችሁ ፋሚሊዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ። ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ምር ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ አለን። ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ መልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢ ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣል። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ። እና ግን ምን አይነት ስሜት ተሰማሽ? ዱባይ
ጉባኤ ሁሉ ፕሮግራም በመዘጋጀቱ ይህንን ቫይብ ስታይ ምን አይነት ስሜት ሳትዋሽ ተናገር። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ ዛሬ ለተገኙ ደግሞ ሁላቸውንም አመስግኝ ቪዲዮውን ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈው መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘው ምናምን የሚለው ሐሳብ ራሱ አንድ ነገር ነው አይደለ? ስለዚህ በጣም አድርጌ ነው ማመሰግናችሁ። በጣም ነው የምወዳችሁ። መልካም በዓል ይሁንላችሁ። በፍቅር አለምኖረው ክፉና ደጉን አይተው ዛሬ ለትዳር በቁ ሙሽሪትና ሙሽራው። እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው። ከቆንጆዎችም ቆንጆ ከተዋቡትም በላይ እንደ ሙሽሪት የለም ጽጌረዳ መሳይ። ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱን መሳይ። እልል ይባልልሽ እልል ይባል